ሰላም ጤና ይስጥልን በመላው ዓለም የምትከታተሉ ውድ ተመልካቾቻችን ለታው የአማርኛ ዜና ሰዓታችን ላይ ደርሰናል ዘገባዎቹን ደግሞ ወርናንቴ ማርሰው ጫልቱ ተፎነኛ አብራችሁን ቆዩ መንግስት በድርቅ ለተጎዳው የቦረና ህዝብ እርዳታ ማሰባሰብ አይቻልም ማለቱ ተቃውሞን አስነሳ በጉዳዩ ላይ አስተያየታቸውን የሰጡ ግለሰቦች ከመንግስት ቀድሞ ጉዳዩ ትኩረት እንዲያገኝ ያደረጉ የማህበራዊ አንቂዎች ጋዜጠኞችና በጎ ፈቃደኛ ግለሰቦች ናቸው ብለዋል ይህንን ተከትሎም በሚሊዮን የሚቆጠር ብር ማሰባሰብ እንደተቻለ የገለጹት አስተያየት ሰጪዎች መንግስት ይህንን መሰሉ ድጋፍ ማሰባሰብ መቆም አለበት ማለቱን ተችተዋል ከዚህ ይልቅ በህዝቡ ዘንድ አመኔታ ያላቸው የተወሰኑ ግለሰቦችና ቡድኖች ጊዜያዊ ፍቃድ በመስጠት የሀብት ማሰባሰብ ሂደቱ መቀጠል አለበት ብለዋል እርዳታ የሚያሰባስቡ አካላትም ተጠያቂነትና ግልጸኝነት ባለው መልኩ በቅንጅት መንቀሳቀስ እንዳለባቸው አሳስበዋል የበንዲ እንዳለ ቦረና ዝናብ ዘንቧል መባሉን ተከትሎ ህዝቡ እንዳይዘናጋና የዘነበው ዝናብ በቂ ያለ መሆኑን ገልጸዋል በመሆኑም ህዝቡ ለቦረና ህዝብ ያሳያለውን አጋርነት በተጠናከረ መንገድ እንዲቀጥል ጥሪ ያቀርበዋል በኦሮሚያ ክልል ረሃብ በተከሰተባቸው 10 ዞኖች ውስጥ ከ3 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የክልሉ መንግስት አስታወቀ IRC የተሰኘው ግብረሰናይ ድርጅት ከ2 ሳምንት በፊት ባወጣው ዘገባ በኢትዮጵያ ከ28 ሚሊዮን በላይ ሰዎች የሰብአዊ እርዳታ ያስፈልጋቸዋል ብሏል ከቦረና በተጨማሪ ድርቁ ባስከተለው የረሃብ አደጋ የሰው ልጅ ህይወት አደጋ ውስጥ ከወደቀባቸው ዞኖች መካከል ጉጂና ባሌ ይገኙበታል በጉጂ እንደ ሰባ ቦሩ ጎሮዶላና ወደራ በመሳሰሉት ወረዳዎች ብዙ ህፃናትና እናቶች ለከፋ ችግር መጋለጣቸውን ከስፍራው የሚወጡ መረጃዎች ያመለክታሉ ዜጎች የተራቡ ባለበት በዚህ ወቅት የመንግስት ባለስልጣናት ስንዴ ወደ ውጪ በመላክ ዶላር እያገኘን ነው ማለታቸው መቆጣን ቀስቅሷል ከዚህ ጉዳይ ወጣ ስንል የአማራ ኃይሎች በኤርትራ የሰለጠኑ ወታደራዊ ስምሪት እየወሰዱ መሆኑ ተነገረ በሌላ በኩል ወታደራዊ ስልጠና የወሰዱ የአማራ ክልል ኃይሎች ሰላማዊ ሰው በመምሰል ከአማራ ክልል ወደ ፊንፊኔ ከተማ በብዛት እንዲገቡ የተደረገ መሆኑን አንድ የፊንፊኔ ከተማ ፖሊስ ኃላፊ ተናግሯል ለጊዜው ስማቸው እንዳይጠቀስ የጠየቁት የፖሊስ መኮንኑ እነዚህ ኃይሎች ስልጠና በአማራ ክልልና በኤርትራ ተሰጥቷቸው ወደ መዲናዋ የማስገባት እንቅስቃሴ በሰፊው ሲሰራ መቆየቱን ለኦኤምኤን ተናግረዋል ተጨማሪ ያለን የፌደራል መንግስቱና የትግራይ ኃይሎች በፕሪቶሪያ በፈረሙት የሰላም ስምምነት ውስጥ ከፌደራል መንግስት ኃይሎች ውጪ ያሉ የታጠቁ ቡድኖች ከትግራይ ይወጣሉ የሚል ይገኝበታል ከዚህም በተጨማሪ ወደ ህገ መንግስታዊ ስርዓት እንመለሳለን የሚል ስምምነት ተካቷል ከፌደራል መንግስት ኃይሎች ውጪ በትግራይ የሚገኙ ኃይሎች የአማራ ኃይሎችና የኤርትራ ወታደሮች መሆናቸውን የሚጠቅሱት የፖለቲካ ተንታኞች ወደ ህገ መንግስታዊ ስርዓት እንመለሳለን የሚል ስምምነት ደግሞ ወደ ቅድመ ጦርነት ወደ ነበረው መንግስታዊ መዋቅር መመለስን ያመለክታል ብሏል ይህም በኃይል ተይዞ ያለውን የምዕራብ ትግራይን እንደሚያካትት ይናገራሉ ተንታኞች የሁኔታ ለአማራ ኃይሎች እንዳልተዋጠ ገልጸው በሌላ በኩል ትግራይን የማውደምና ህዋትን እስከ ወዲያኛው ለማጥፋት ለሚፈልጉ የኤርትራ መንግስት እንዳልተመቸነው የሚገልጹት በዚህም የአማራ ኃይሎችና የኤርትራ መንግስት ግንባር ለመፍጠር እየተንቀሳቀሱ እንደሆነ መረጃዎች ያመለክታሉ የዚህ እንቅስቃሴ አካል እንደሆነ የሚነገርለት የአማራ ኃይሎች በኤርትራ እየሰለጠኑ ወታደራዊ ስምሪት እየወሰዱ መሆኑ ተነግሯል የበንዲ እንዳለ ወታደራዊ ስልጠና የወሰዱ የአማራ ክልል ኃይሎች ሰላማዊ ሰው በመምሰል ከአማራ ክልል ወደ ፊንፊኔ ከተማ በብዛት እንዲገቡ እየተደረገ መሆኑን አንድ የፊንፊኔ ከተማ ፖሊስ ኃላፊ ለኦኤምኤን ጠቁመዋል ለጊዜው ስማቸው እንዳይጠቀስ የጠየቁት የፖሊስ መኮንኑ እነዚህ ኃይሎች ስልጠና በአማራ ክልልና በኤርትራ ተሰጥቷቸው ወደ መዲናዋ የማስገባት እንቅስቃሴ በሰፊው ሲሰራ መቆየቱን ለኦኤምኤን ተናግረዋል እነዚህ ኃይሎች በተለያዩ የፖለቲካ ፍላጎት ባሏቸው ቡድኖች የስልጠናና የቁሳቁስ ድጋፍ ይደረግላቸዋል ብለዋል እነዚህ ብዛት ያላቸው ወታደራዊ ስልጠና የወሰዱ ኃይሎች ወደ ከተማዋ ከገቡ በኋላ ሰላማዊ ለመምሰል በተለያዩ ስራ ተሰማርተው እንደሚገኙ ምንጮች አብራርተዋል በተመሳሳይ ወደ ከተማዋ የጦር መሳሪያዎችን በገፍ ሲያስገቡና ሲያከማ
ሲያከማቹ እንደቆዩም የከተማዋ ፖሊስ ከፍተኛ መኮንኑ ገልጸዋል። በቅርቡ ከአድዋ በዓል ጋር በተያያዘ በፊንፊኔ ከተማ ከፍተኛ ረብሻ ለማስነሳት መሞከራቸውንም ጠቁመዋል። ብጥብጥ ለማስነሳት ከሞከሩ መካከል አብዛኛዎቹ ከአማራ ክልል የመጡ መሆኑን ኦኤምኤን ያነጋገራቸው የፖሊስ መኮንኑ ገልጸዋል። ይህ በዚህ እንዳለ ነው በሸገር ከተማ ሱሉልታ ክፍለ ከተማ ውስጥ በህገ ወጥ መንገድ ወደ ፊንፊኔ ሊገባ የነበረው የጦር መሳሪያ በቁጥጥር ስር መዋሉን ፖሊስ ያስታወቀው። 101 የቱርክ ሽጉጥ እንዲሁም 2964 ጥይቶች በቁጥጥር ስር መዋሉን ፖሊስ አስታውቋል። እነዚህ የጦር መሳሪያዎች ከጎንደር ወደ ፊንፊኔ በኤፍኤስአር መኪና ውስጥ ተደብቀው ወደ ፊንፊኔ ያመራ በተደረገ ፍተሻ በቁጥጥር ስር መዋሉ ተገልጿል። በተጨማሪም በህዝብ ማመላለሻ አውቶቡስ ውስጥ F1 የተባለ 2 የእጅ ቦምብ በቁጥጥር ስር መዋሉ ተሰምቷል። በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች ውስጥ በሚገኙ የተለያዩ ወረዳዎች በፋኖ ኃይሎች በህዝቡ ላይ የሚደርሰው ጥቃት ማገርሸቱ ተሰማ። ከትናንት በስቲያ በምስራቅ ወለጋ ዞን ሊሙ ገሊላ ወረዳ ፊጠበቆ ቀበሌ የፋኖ ኃይሎች ለገበያ ወደ አንገር ጉቴ ከተማ በጉዞ ላይ የነበሩትን ግለሰቦች በ3 መኪኖች አፍነው መውሰዳቸውን ከስፍራው የደረሰን መረጃ ያመለክታል። አስተያየታቸውን ለኦኤምኤን የሰጡ ነዋሪዎች በዚህ መልኩ ታፍነው የተወሰዱ የኦሮሞ ተወላጆችን ለመታደግ የደረሰላቸው አንድም አካል እንደሌለ ገልጸው በቡድኑ በንጹሃን የኦሮሞ ተወላጆች ላይ እየደረሰ ያለው ጥቃት ማገርሸቱን ጠቁመዋል። የፋኖ ሚሊሻ ቡድን በዚሁ መንደር ላይ ከዚህ በፊት ባደረሰው ጥቃት ፊጠበቆ የተባለችውን ቀበሌ ሙሉ በሙሉ በእሳት ማጋየቱ ይታወሳል። በሌላ በኩል ከሆሮ ጉድሩ ዞን አቤ ዶንጎሮ ወረዳ የተገኘው መረጃ እንደሚያመለክተው የአማራ ታጣቂ ኃይሎች ኃይሌ ጎንፋ ጃለታ የሚባል ወጣትን በጉትን ከተማ ጋር በሚያዋስናት ወበንጪቲ በተባለች ቀበሌ እንደገደሉት ተሰምቷል። የአይን እማኞች እንዳሉት ወጣቱ ኃይሌ በበቆሎ ሰሊጥና ሌሎች እርሻዎች የኢንቨስትመንት ስራ ተሰማርቶ ይሰራ ነበር። በመጨረሻም የአማራ ክልል መንግስት በአገውና በወሎ ኦሮሞ ህዝብ ላይ ጥቃት ለመሰንዘር ዝግጅት ላይ መሆኑ ተነገረ። በተደጋጋሚ በወሎ ኦሮሞዎች ላይ በፋኖ ታጣቂዎችና በአማራ ክልል መንግስት ኃይሎች የሚፈጸመው ጥቃት የበርካታ ንጹሃንን ህይወት እያጠፋ አካል ያጎደለና ንብረት ያወደመ ቢሆንም ጥቃቱ ከመቆም ይልቅ እየተባባሰ መምጣቱን የጂሌ ዱሙጋ ወረዳ ነዋሪዎች አብራርተዋል። የበንዲ እንዳለ የአማራ ክልል መንግስት የአገውን ህዝብ በወልቃይት መሬትና ቤት ስለዘጋጀላችሁ በአስቸኳይ ወደ ወልቃይት ግቡ ማለቱን የአገው ተወላጆች ተቃውመዋል። ዝርዝራለን። በወሎ ኦሮሞ ልዩ ዞን ጂሌ ዱሙጋ ወረዳ ሰንበቴ ከተማ ዙሪያ የተለያዩ እንቅስቃሴዎችን እያደረገ ያለው የአማራ ክልል ልዩ ኃይልና ፖሊስ በወሎ ኦሮሞዎች ላይ ጥቃት ለመሰንዘር እየተዘጋጀ መሆኑን መረጃ እንዳላቸው የአካባቢው ተወላጆች ለኦኤምኤን ተናግረዋል። በተለይም በሰንበቴ ከተማ በቅርብ ርቀት ላይ በሚገኘውና ሮኬ ሰጎላ አንኒ በተባለው ቦታ ላይ የሰፈረው የአማራ ክልል ልዩ ኃይል በወሎ ኦሮሞዎች ላይ ያነጣጠረ ጥቃት ለመሰንዘር በዝግጅት ላይ እንደሆነ ገልጸዋል። ይህንን መሰል ጥቃት በወሎ ኦሮሞዎች ላይ መፈጸም ከጀመረ አመታትን አስቆጥሯል የሚሉት የወሎ ኦሮሞዎች የጥቃቱ ዓላማ የወሎ ኦሮሞዎችን ማጥፋት ነው ብለዋል። በተደጋጋሚ በወሎ ኦሮሞዎች ላይ በፋኖ ታጣቂዎችና በአማራ ክልል መንግስት ኃይሎች የሚፈጸመው ጥቃት የበርካታ ንጹሃን ህይወትን እያጠፋ አካል ያጎደለና ንብረት ያወደመ ቢሆንም ጥቃቱ ከመቆም ይልቅ እየተባባሰ መምጣቱን የጂሌ ዱሙጋ ወረዳ ነዋሪዎች አብራርተዋል። ይህ በእንዲህ እንዳለ የአማራ ክልል መንግስት የአገውን ህዝብ በወልቃይት መሬትና ቤት ስለተዘጋጀላችሁ በአስቸኳይ ወደ ወልቃይት ግቡ ማለቱን የአገው ተወላጆች ተቃውመዋል። ከክልሉ ባለስልጣናት በተጨማሪ የአማራ ሊቃን ከዚህ ድርጊት ጀርባ አሉ የሚሉት የአገው ተወላጆችና የመብት ተቆርቋሪዎች የአገው ህዝብ ቀየውን ለቆ ወደ ወልቃይት ይሄድ መባሉን ኮንነዋል። ይህ የተደረገው በሁለት ምክንያት ነው የሚሉት የአገው የመብት ተቆርቋሪዎች፣ አንደኛው ምክንያት የአገውን ህዝብ በመበታተን በአገው ተወላጆች እየተነሳ ያለውን የላሊበላ የባለቤትነት ጥያቄና የአገው ክልል ጥያቄ ለማዳፈን ሲሆን ሌላው ምክንያት ደግሞ ወልቃይት ላይ ከፌደራል መንግስቱና ከትግራይ ኃይሎች ጋር ያለው ውዝግብ ላይ አገዎችን ለማሳተፍ ከትግራይ ህዝብ ጋር ለማጣላት መሆኑን አስረድተዋል።
ከዚህም በላይ በሂደት አገውን አማራ አድርጎ ማንነቱን በማጥፋት የአማራን ህልውና አስተማማኝ ለማድረግ የታለመ ሴራ ነው ሲሉ አክለዋል። የፋኖ ታጣቂዎች በጃዊ ወረዳ በርካታ አገዎችን በቀያቸው እየጨፈጨፉና እያፈናቀሉ ባለበት ሁኔታ የአማራ ክልል መንግስት ዝምታን መርጦ ወልቃይት ኑና መሬት እንሰጣቸዋለን ማለቱ አሳዛኝ ነው ብለዋል። እንዲሁም የአማራ ክልል መንግስት ለአገው ህዝብ ወልቃይት ወስጄ መሬት ልስጣችሁ የሚለውን ማጭበርበሪያ አትቶ በአያው በጃዊ በበላያና መሰል አካባቢዎች የሚያደርገውን የአገዎችን መሬት ዘረፋ እንዲያቆም ጠይቋል። በተጨማሪም የአገው ህዝብ በአማራ ገዢዎች ለብዙ ዓመታት ሲረገጥና ሲበዘበዝ የኖረ ህዝብ በመሆኑ ጭቆናን በደንብ ይረዳል ያሉት የአገው ተወላጆች በምንም መንገድ ቢሆን ወልቃይት በመስፈር ከጭቁኑ የትግራይ ወንድሙ ጋር የሚቀያየምበትን ውሳኔ አንቀበልም በማለት አብራርተዋል። ለዕለቱ ያዝናቸው መረጃዎች እስካሁኖቹ ናቸው። ቀሪ ፕሮግራሞቻችን ይቀጥላሉ። ሰናይ ጊዜ